ኤርትራ ዝግጅት ምንም በቪዲዮም በምንም ነገም ከነጎዲያ ማሳየት እንችላለን። እኔኮ እልፍ አእላፍ ኮምቦይ ያጭርና የረጅም ርቀት ሚሳኤል ተሸክመው ሲምዘገዘጉ ታያለ። አንዴ ለልደት ለምናውን ማለት ለበዓል የሚተኮስ ርችት እኮ አይደለም። ድሮን ነው ያም ድሮን ታጥቋል፣ እነሱም ድሮን ታጥቀዋል። 40-50 ክፍለ ጦር ክትኖት እዚ ማዋጋት ምን ማለት እንደሆነ የሚያውቁ ከዛ ውጪ ባይዘው በዓለም ላይ ያሉ ኤርትራውያን በቁጣ እንዲሆኑ ያደረጋቸው መተኮስ ሲጀመር ደግሞ ኤርትራውያን እና ይታወቃሉ እኮ ምንም የሚታወቅ ነው። አብይ አህመድ መተኮስና ማጥቃት ሲጀምር የኢሳያስ ተቃዋሚ ነኝ የምትለው በሙሉ ኤርትራዊው በምንም ተአምር አገሩን ለአብይ አህመድ መራኮቻ እንደፈለክ አርግ ብሎ ሊሰጥ የሚችል አይደለም። ይሄ ይታወቃል። በፍጹም በእርግጠኛነት መናገር የምችለው አሁን አብይ አህመድ ህወሓትን አጠፋለሁ ብሎ ኤርትራን ምንም ሳይነካ ህወሓትን ለማጥፋት ቢዘምት ሻቢያ ህወሓት እንዲጠፋ ቆሞ ማየት አያዋጣው። ፖለቲካል ሪያሊቲውን ምነግራችሁ አያዋጣው። ሌላው አብይ አህመድ ህወሓትን ባለበት ትቶ አስመራን ቀድሜ ላጥቃ ብሎ ከኢሳያስ ጋር ጦርነት ቢጀምር ህወሓት አብይ አህመድ አስመራን እንዲያጠቃና ኢሳያስን እንዲደመስስ መፍቀድ ማለት በማግስቱ ድራሹ እንዲጠፋ መፍቀድ ማለት ነው።